በክፍል 1 የካንዲስ ላቭቤት ትራንስሌትድ ፊልም ላይ የመጀመሪያው ክፍል ያለቀው ሆይጁን ሙሂን ፍለጋ ከተማውን እየተዘዋወረ ነበር። ዛሬ ደግሞ ሙሂን አግኝቷት ምን እንደሚፈጠር ደግሞ አብረን እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። ሆይጁንም የተለያየ ቦታ ሙሂን ሲፈልጋት ከቆየ በኋላ አንድ መንገድ ላይ ቁጭ ብላ ሙሂ ከሌሎች አድናቂዎቿ ጋር ፎቶ ስትነሳ ያገኛታል። ከዛም ተያይዘው አብረው በሱ መኪና ወደ ካምፑ መመለስ ይጀምራሉ። ወደ ቀረጻ ቦታውም እየተመለሱ ሆይጂን ቀደም ሲል ሂሮ የተናገረውን ሁሉ እንዳልተረጎመላትም ለሙሂ ይነግራታል። ከእንግዲህ ግን ስድብም ቢሆን ሁሉንም ቃል በቃል እተረጉምልሻለሁ ሲልም ቃል ይገባላታል። ሙሂ በሆይጂን ምክርም ተበረታታ ሂሮን ለማናገር ወደሱ ትሄዳለች። ቀጥታ ወደ ሂሮ ወዳለበት አቅጣጫ እያመራች እጆቿንም ልትመታቸው አዘጋጅታ ወደ ሂሮ ፊትም ታስጠጋቸዋለች። ሂሮም በዚህ ሁኔታ ይሸማቀቃል። እሷ ግን ምቱን ትታ እጇን ወደ ልብ ቅርጽም ትቀይረዋለች። የዚህን ጊዜ ሂሮ ባልታሰበ ሁኔታ ልቡ በከፍተኛ ሁኔታ መምታትም ይጀምራል። ከዚህ ቀደም ሂሮ ከሆይጂን የተቀበለው ሚስጥራዊ ኤንቨሎፕም ውስጡ ሂሮ ሊያዩ ይመኙ የነበረው የሃይሶኪን ጨዋታ ትኬት ነበር የያዘው። ሂሮም የዛኔ ከፕሮዲውሰሮቹ ጋር ስራውን እንደሚቀጥል በሚነጋገሩበት ጊዜ ፕሮዲውሰሮቹ ሂሮን በግድ ፈገግ ማለት አይጠበቅብህም፣ ከሙሂ ጋር ያለው ነገር ካልተመቸ በግልጽ መናገር ትችላለህ፣ ካልሆነ ግን ነገሮች ተቀይረው ሙሂን መውደድ ከጀመርክ ግን መደበቅ አችልም፣ በፊት ለፊት ታሳየናለህ ብለውትም ነበር። ሂሮን በምላሹ ለፕሮዲውሰሮቹ ሙሂን በእውነት ከወደድኳትም በግልጽ እናዘዛለሁም ሲልም እዛው ቃል ይገባላቸዋል። በቀጣይ ቀናትም ሂሮና ሙሂ ለቀረጻው በካናዳ የተለያዩ ቦታዎችም ሲጎበኙ ይውላሉ። ሙሂ ሁልጊዜም ደስተኛና ብሩህ ናት። የተለያዩ ዳንሶችን እንዲሁም አዳዲስ ነገሮችን ሂሮን እንዲሞክር ታደርገው ነበር። ታዲያ በዚህ ሁሉ ሁኔታ ውስጥ ሂሮ ለሙሂ በሚሰማው ነገር ግራ እየገባው ነበር። የዚህን ጊዜ ናሚ ለሂሮ ግራ መጋባቱን አይታ ሙሂ በእውነት ከምትወደው ሰው ጋር ቀጠሮ ላይ ያለች ነው የምትመስለው ስትልም ትነግረዋለች። ሙሂ መስክ ላይ ሆና አራት ቅጠል ያለውን ክሎቭ ስታገኝ ሆይጁንና ሂሮ በሩቅ ሆነው የሙሂን ደስታ በተመስጦ ይመለከቱ ነበር። ፀሐይ ስትጠልቅም ሙሂ ከሂሮ ጋር ሆና የፀሐይዋን ውበት እያደነቀች ነበር። ሙሂ ይህ ከማንም ጋር ሳሎን ያየሁት እጅግ ቆንጆ ፀሐይ መግቢያ ነው ብላ ታደንቃለች። በቀጣይ ቀንም ፕሮዲውሰር ኪም በድንገት ባጋጠመው አደጋ ምክንያት ወደ ሀገር መመለሱንም ነግሯቸው አዲስ ፕሮዲውሰርም በሁለት ቀን ውስጥ እንደሚመጣ ለሙሂና ለማናጀሯ ይነግሯቸዋል። ይሁን እንጂ በዚህ ሁኔታ ከቀጠለ አውራውን የማየታቸው ቀነ ቀጠሮም በዛው ልክ እየተራዘመ እንደሆነም ይነግሯቸዋል። ሙሂና ማናጀሯ ዮንግራንም እራት ላይ አብረው ለመጠጣት ይወስኑና ወደ ክፍላቸው ያመራሉ። በዚህ መሀል ሙሂ ሆይጂን የት እንዳለ ትጠይቀዋለች። እሱም መጽሐፍ ለመግዛት ከተማ እንደሄደ ሲነግራትም ሙሂ ትናደዳለች። እሷ በዚህ አጋጣሚ ሆይጂንን ለማግኘት ነበር ሀሳቧ። በዚህ መሀል ሙሂ የሆይጂንን መነጽር አንስታ መጽሐፎቹን ለማንበብ እየሞከረች እያለ ሆይጂንም ከመጽሐፍ ቤቱ ሲመለስ ዮጊዮን ሰክሮ ሶፋ ላይ ተኝቶም ያገኘዋል። ሙሂ ግን የሆይጂንን መነጽር አድርጋ ፊት ለፊቱ ትቆማለች። ምንም ሳይጠይቃትም ራሷ ማብራራት ትጀምራለች። ዓለምን ባንታይን ለማየት ፈልጌ ነው ብላ መልስ ትሰጠዋለች። ሁለቱም ተሰነባብተው ከወጣች በኋላ ሆይጂን ተመልሶ ይመጣና መነጽሩን እንድትሰጠው ይጠይቃታል። የዚህን ጊዜ ሁለቱም ተሳስቀው ሊመለሱ ሲሉ የክፍላቸውን ቁልፍ እንደረሱትም ይገነዘባሉ። በተደጋጋሚ ማናጀሯ ጋር ብትደውልም ስልክ ሊያነሳላቸው አልቻለም። ስለዚህ አማራጭ ስለሌላቸው ሌሊቱን በሙሉ አብረው ለማሳለፍም ወደ ታችኛው የሆቴሉ ክፍልም አብረው ያመራሉ። ሌሊቱን በሙሉ ስለተለያየ ነገር ሲያወሩም ያድራሉ። ሙሂም የነቃቸው በድንገት የፀሐይ ብርሃን ፊቷን ሲነካት ነበር። በማግስቱ ጣትም ሁለቱም ተያይዘው አቅራቢያቸው ወዳለ ገበያ ይሄዳሉ። ገበያ ውስጥም አንዲት ትንሽዬ ካፌ ውስጥ ቁጭ ብለው ሙሂ 7 ቅጠል ያላቸውን ክሎቦችን ከሰበሰበች አውራው ማየት እንደምትችልም እንደምታምንም ትነግረዋለች። ሆይጂንም የዚህን ጊዜ ፈገግ ብሎ እንዲሳካላት ምኞቱን ይገልጽላታል። ሆይጂን ለጥቂት ጊዜ አታትቷት በሄደበትም ወቅት ሙሂ ከሆይጂን ጋር ትጣፋፋለች። እሷም ደውላ እሷ ያለበት ቦታ ቆሞ እንዲጠብቃትም ትነግረዋለች። ታዲያ በዚህ መሀል ሆይጂን ከአውሮፕላን ማረፊያ የደረሰችውን ጂዮንን መንገድ ላይ ያገኛታል። ሙሂም ሆይጂንን ጠብቀኝ ያለችው ቦታ እየሮጠች ስትሄድ ሙሂም ሆይጂን ያለ ቦታ እንደደረሰች ሁለቱንም አብረው ታያቸዋለች። በዚህም በጣም ቅር ትሰኛለች። ጂዮንም አዲሷ ፕሮዲውሰር እሷ እንደሆነችና ሚስተር ኪምን ተክታ እንደመጣችም ትነግራቸዋለች። በመኪና ታዲያ አብረው እየተመለሱ ዶራሚም ለሙሂም እየተሳለቀችባት ቁልፉ እጅሽ ላይ እያለ ለምን ትዋሻለች ስትልም ትወቅሳታለች። ቀጠልም
አድርጋ በቀጣይ ሳምንት ስለሚደረገው ስለ ጂዮን ሰርገን ጠይቃታለች። ጂዮንም ቀዝቀዝ ባለ ሁኔታ ለጊዜው ያለሁት ፕሮዲሰር እኔ ብቻ ስለነበርኩኝ ለዛ ነው ወደዚህ የመጣው ተምትላታለች። በሌላ በኩል ደግሞ ሂሮ ሙሂ እሱ እንደማትወደው ተረድቶ ይበልጥ ቀዝቃዛ ለመሆንም ወሰነ። ጂዮንና ሆይጂን ወደ ሂሮ ሆቴልም ሲያመሩ ሙሂ ከውጪ ዮንግን እንደምትጠብቀው ነግራቸው እነሱም ወደ ውስጥ ያመራሉ። ሆይጂንም ውስጥ ለብቻ ጂዮንን ስለ ሰርጉ ሁኔታ ይጠይቃታል። እሷም መልስ ሳትሰጥ ችላ ብላ ታልፈዋለች። ታዲያ በዛ መንገድ ሩጫ እየሮጠ ሳልፍ የነበረው ሂሮ ሙሂ ብቻውን ፓርክ ውስጥ ተቀምጣ ያያታል። እሱም ወደ እርሷ በቀጥታ ያመራል። ሙሂም ልክ እንዳየችው የተከፋችበትንና ያዘነችበትን ምክንያት ሙሉ ለሙሉ ዘርግፋ ትነግረዋለች። እሱም የምትለው ነገር ባይገባውም ለመረዳት እየሞከረ ነበረ። ሙሂም በአዘን ውስጥ ሆና ከዚህ በኋላ አውራዋን ማየት እንደማትፈልግም ትነግረዋለች። ታዲያ የዛኑ ምሽት ሁሉም ሰራተኞች እራት ላይ ያሉ ጂዮን ለፕሮግራሙ ስትል የሰርጓን ጊዜ በአንድ ሳምንት እንዳራዘመችም ትነግራቸዋለች። ታዲያ የዚህን ጊዜ ሙሂ ሆይጁን ለረጅም ጊዜ ሲወዳት ስለነበረችው ሴት የጠየቀችው ነገር ትዝ ይላታል። እሱም በመልሱ እንዲህ ነበር ያላት፣ ለማምለጥ ብፈልግም ግን ማምለጥ የማልችልበት የሆረር ፊልም አይነት ሆኖብኛል ብሎ ነበር መልስ የሰጣት። እሷም ይህን አስባ የዛን ምሽት ሙሂ ሆይጁን ልታጽናናው ወደ እርሱም ትሄዳለች። ቀጠልም አድርጋ ከዚህ በኋላ የኔ ከምትለው ሰው ጋር እንዲሁም ከሚጠብቅ ሰው ጋር ከዚህ ጠፍተ ለምን አትሄድም ብላ መልስ ትሰጧለች። ሆይጁንም በምሬት ውስጥ ሆኖ አዲስ ሰው መቅረብ እንደደከመውና አዲስ ሰው ለመቅረብ ቢሞክርም እንዳልተሳካለትም ይነግራታል። እሱም ቀጠል አድርጎ የሌላ ሰው መጠቀሚያ መሆን ከፈለግሽ ብቻ እዚህ መቆየት ትችያለሽ ይላታል። ሙሂም በንግግሩ በጣም ተናዳ ክፉ ነህ ብላ ጥላው ትሄዳለች። በቀጣይ ቀንም ቡድኑ የኖርዘርን ላይትን ለማየት ወደ ቦታውም ይሄዳል። ቦታው ላይም እንደደረሱ ፕሮዲሰር ጁን ለሙሂ ሆይጁን ቀለል ያለ መኪና አደጋም እንደደረሰበት ትነግራታለች። በሱ ምትክም ናሚ አስተርጓሚ ሆና ምሽቱን ታመሻለች። በሌላ በኩል ደግሞ ሂሮ በድንገት የሙሂ ባህሪ እንደተቀየረበት ለናይሚም ይነግራታል። ናሚም በራሷ መንገድ ሙሂ የፍቅር ስሜት ያላት ለሆይጂን እንጂ ለሂሮ እንዳልሆነም በራሷ መንገድ ትረዳለች። ታዲያ የዛን ሁለት የኖርዘርን ላይቱን ቢጠብቁትም መምጣት ስላልቻለ ቀረጻው ያለሱ ይጠናቀቃል። ትንሽ ቆይቶም ዩጂን ምግብና ልብስ ለመስጠት ወደ ዳይሬክተሯ ጁን ድንኳንም ያመራል። እዛም ሲደርስ የሷ ስልክ ሲጠራ ይመለከታል። በድንገትም ስልኩን ያነሳዋል። ከስልኩ ውስጥም የጁንሶክ ድምጽ ነበር የሚሰማው። ያን ድምጽም ሲሰማ ሙሉ ለሙሉ ሰርጋቸው እንደተሰረዘም ይገባዋል። እሱም በተደጋጋሚ ይቅርታ እየጠየቃትና ሰርጋቸው እንዲቀጥል እየለመናት ነበረ። የዚህን ጊዜ ድንገት ዩጂን ትደርስና አንገቱን ታንቋለች። ለማንም እንዳይናገርም ታስጠነቅቋለች። ታዲያ ሊነጋጋ ሲልም ሆይጂን ከሄደበት ይመለሳል። ለሙሂም ደውሎ እሱ ያለበት እንድትመጣም ያደርጋታል። እሷም እየሮጠች ወደ ሆይጂን ትመጣለች። እንደደረሰችም በተፈጠረው ነገር ይቅርታ ትጠይቀዋለች። ትላንትና ማታ እኔ አዝኜብክ ስለነበረና ረግሜክ ስለነበረ ነው ይሄ ደረሰብህ ትለዋለች። ለሱም ይቅርታ እንዲያደርግላትም ትጠይቀዋለች። እሱም ካረጋጋት በኋላ ቀና ብላ ሰማዩን እንድትመለከትም ይነግራታል። ሙሂና ሆይጂን በኦራው ብርሃን ስር ቆመው ለተወሰነ ደቂቃ አብረው ያሳልፋሉ። ሙሂም ወልቧ ከሆይጂን ጋር መሆን የማይቻለው ህልሟ እውነት እንዲሆንም ስትል ትመኛለች። ቀጠልም አድርጋ ይህንን የሚያምር ብርሃን እስኪጠፋ ለማየት አቅሙ የለኝም፣ ስለዚህ ሳይጠፋ በፊት ቀድመን ወደ ካምፑ እንመለስ ትለውና ተያይዘው ወደ ካምፑ ይመለሳሉ። በሌላ በኩል ደግሞ በካምፑስ ዮንግዮን ጂዮንን ጁንሱን ከከዳሽ ዳግመኛ አብረሹ እንዳትሆኚ እንዳትመለሺ፣ ክህደት የማይታሰብና መታለፍ የሌለበት መስመር ነው ይላታል። ይህንን የሰማችው ጂዮንም ጁንሱን ክም ሲደውልላት አንስታ እኔም ከድቻለሁ፣ በመካከላችን ያለው ነገር ከዚህ በኋላም አብቅቷል ብላ ስልኩን ትዘጋበታለች። ዮንግዮንም በእውነት ግን ከምር ከድተሻል ብሎ ይጠይቃታል። ጂዮንም መልሳ ከእንግዲህ ለመክዳት እቅድ አቅጃለሁ ስትልም ትመልስለታለች። ዮንግዮንም የጂዮንን ምክንያት ለማወቅ በጣም ይጓጓና ጥያቄውንም ያስከትላል። እሱም ቀጠል አድርጎ ከዮጂን ጋር ሌላ ግንኙነት አላችሁ ወይ ብሎ ይጠይቃታል። ጂዮንን ግን በመሐልም የዮጂን ስም ሲነሳ ከሆይጂን ጋር ከዚህ በፊት ስሜት ለሱ ቢኖራትም አሁን ግን ከሱ ጋር በጭራሽ እንደማትማግጥም ተነግረዋለች። በሌላ በኩል ደግሞ ሆይጂን ሙሂን ወደ ሆቴሏም ያደርሳታል። ሙሂም ስለ ሂሮ ውበትና ጉንጮቹ ላይ ስላሉ ዲምፕሎችም ስታወራ ሆይጂን በግልጽ መናደድም ይጀምራል። በማግስቱም ቀረጻ ቦታ ላይ ቢደርሱም በስህተት በቃል ልዩነት ምክንያት ዝጎ ነው የሚያገኙታል። በቆይታቸውም እያሉ ሙሂ ድንገት ሂሮ ፎቶ እያነሳም ታገኘዋለች። ወደሱም ተጠግታ ለማናገርም ትሞክራለች። ሁለቱም በመግባባት ሲሉ በትርጉም አፕሊኬሽን እየተረዳዱ አብሮ ጊዜ ማሳለፍ ይጀምራሉ። ሂሮም በዚህ መሃል ታዲያ ትወጂኛለሽ ብሎ መጠየቅ ቢፈልግም ስሜቱን ተቆጣጥሮ በዝምታ ያሳልፋል። በሩም ልክ እንደተከፈተ ሆይጂንና ሙሂ አብረው ወደ ጫካው መሄድ ይጀምራሉ። ሆይጂንም እዚህ አሜሪካ ውስጥ
እንዳደገና እዚህም ከዚህ በፊት መጥቶ እንደሚያቀም ነግሯት በአቅራቢያው ወዳለ ፏፏቴም ሊያሳያት እንደሚፈልግም ነግሯት አብረው መሄድ ይጀምራሉ። ታዲያ በዚህ መሃል በስተት ጸጥ ያለ ሐይቅ ቦታ ጋር ይደርሳሉ። ሙሂም ወዲያውኑ ወደ ሐይቁ ጠቃ ብላ ምን ፈልገው ፏፏቴ በቃ ይሄ ነው ብላ ሁለቱም መሳሳቅ ይጀምራሉ። ሁለቱም እየተሳሳቁ በቃ ምን ፈልገው ፏፏቴ ይሄ ነው ማለት ነው ብለው ማስመሰልም ይጀምራሉ። በዛ ረጋ ባለ ስሜት ውስጥም ሆና ሙሂ በድንገት ሆይጂንን ትሰማዋለች። ወዲያውኑም ደንግጣ በመለየት ይህን እንድታደርግ ገፋፋችኝ ዶራሚ ነች ስትልም ተዋሻለች። የዛን ሁለት ምሽት ታዲያ የቀረጻውን ማለቅ አስመልክቶ ሁሉም እየተዝናኑ ነበር። የተለያዩ ጨዋታዎችንም አብረው መጫወት ይጀምራሉ። ለሁለት ተከፍለው የተለያዩ ጨዋታዎችንም ሲጫወቱም ያመሻሉ። የነ ሙሂ ቡድን ተሸንፈው እነ ሆይጂን ቢያሸንፉም ሂሮ ግን የመጨረሻው ቀን ስለሆነ ለሁሉም መጠጥ ይጋብዛቸዋል። ቆይቶም ሙሂና ሂሮ ተሰነባብተው በቀጣይም በጣሊያን ለሌላ ቀረጻ እንደሚገናኙም ተነጋግረው ይሰነባበታሉ። ሙሂም ወደ ውስጥ ከተመለሰች በኋላ ናሚ የሂሮን ሁኔታ ስትመለከት ስለ ሙሂ የሚሰማውንም ነገር እንደቀየረም ትረዳለች። በሌላ በኩል ጸሐፊ ሚስ ጆይ ጆንን በሌላ በሚሰራው የፍቅር ፕሮግራም ላይ ለምን አብረን አትቀላቀልም ብላ ጠይቀዋለች። እሱም ይህ የኔ ስታይል ስላልሆነ ቢቀርብኝ ይሻላል ብሎ ጥያቄውንም ውድቅ ያደርግባታል። ሚስ ጆይ መልሳ ጂዮን እንዳለችኝ ከሆነ ለረጅም ጊዜ የምትወደው ሰው እንዳለም ነግራኛለች ስትል ሆይጂን በድንገት ይደነግጣል። እሱም ቀጥታ ወደ ጂዮን እየተመለከተ በውስጡ ምን ያክል ስለዚህ ታውቂ ሆን ብሎ ለራሱ ይጠይቃል። ይህንን ያየችው ሙሂ ነገ በጠዋት በረራ አለኝ ብላ ሁሉንም ተሰነባብታ ወደ ክፍሏ ትሄዳለች። ብቻዋን ክፍል ውስጥም እያለች በድንገት ዶራሚም ትመጣለች። በጭንቅላቷ ውስጥም ሆይጂን ላይ ሽጉጥ ደቅና ለምን ምንም ነገር እንዳልተፈጠረ ታስመስላለ፣ ስለ ሙሂስ ምን አይነት ስሜት ነው የሚሰማህ ብላ ትጠይቀዋለች። ቀጥሎም ሌላ ምስልም ይከተላል። ትንሿ ሙሂ ከትልቁ ፎቅ ላይ ዘላም ትወድቃለች። በዚህ ሁሉ ዝምታና ስቃይ ውስጥም ሙሂ እኔ በማንም መወደድ እማልችል ሰው ነኝ ብላ ለራሷ ትወስናለች። በማግስቱ ጠዋትም ሆይጂን ሙሂን ወደ አውሮፕላን ማረፊያ ሊያደርሳትም ይመጣል። በመንገዳቸውም ላይም ሆይጂን ስለመሳሳማቸው እያሰበ እንቅልፍ እንዳጣም ይነግራታል። ሆይጂንም ስለሷ የሚሰማውን ስሜት ለማወቅ እየጣረ እንደሆነና ዛሬም ጆይንን አግኝቶ ስለሁሉም ነገር እንደሚነግራትም ለሙሂ ይነግራታል። ሁለቱም የተሰማቸውን ስሜት በግልጽ ይነጋገራሉ። አንዳቸው ለሌላኛቸው ግድ የሌላቸው መስሏቸው እንደነበረም በዛው ይነጋገራሉ። ሙሂም ቀጠል አድርጋ ከዚህ በኋላ ማስመሰል እንደማትፈልግም በግልጽ ትነግረዋለች። ለሙሂም ከዛ በኋላ እንደሚደውልላትም ያሳውቃታል። አውሮፕላን ማረፊያም እንደደረሱ ዮንጊዮን የጂዮን ሰርግ እንደተቋረጠም ይነግራታል። ቀጠልም አድርጎ ሆይጂን ስላንቺ የሚሰማውን ስሜት እርግጠኛ መሆን አልቻልኩም ብሎም ይነግራታል። ሙሂም በድንጋጤ ሆይጂንና ጂዮን ሳያገኛት በፊት ልታቆመው ትፈልጋለች። ሆይጂንም መጽሐፍ ቤት ውስጥ ሆኖ መጽሐፍ እየመረጠ እያለ ለሙሂ ቃል የገባላትን ዘፈን ገዝቶ ሊወጣ ስል ጂዮንን እዛው ያገኛታል። ሆይጂንም ቀጠል አድርጎ ጂዮንን ሊያናግራት እንደሚፈልግና ለትንሽ ጊዜ አብረው እንዲቆዩም ይነግራታል። የዚህን ጊዜ ሙሂ ሁለቱም ቁጭ ብለው እየተሳሳቁም ትደርሳለች። ዶራሚም የዚህን ጊዜ ትመጣና ምን እንደተፈጠረ ተመልከች ስትልም በልቧ ክፋትን ታነሳሳታለች። ሙሂም ከዛው ታለትሸይ ስትል በድንገት ካስተናጋጇ ጋር ትጋጫለች። በዚህን ጊዜ ሆይጂን ይመለከታታል። እሱም ሮጦ ያለችበት ድረስ ሄዶ ያስቆማታል። ሙሂም ልክ እንዳየችው ጂዮን ነፃ መሆኗን ስላወቅ ወደሷ ትመለሳለ ብላ በቁጣና በእንባም ነገረችው። ኩራቷም እንደተነካና እሱን ለማፍቀር የሞከረችው ሞኝ ስለነበረች እንደሆነ ተናግራ ተስፋ መቁረጧንም ትገልጽለታለች። ሆይጂንም በሁኔታው በጣም ይደነግጣል። እስከዚያሽ ቅጽበት ድረስም ከሷ ጋር መሆን ይፈልግ እንደነበረ ቢገልጽላትም ነገሩም እዚያው እንዲያበቃ ተስማምተው ሁለቱም ይለያያሉ። በኋላ ግን ሙሂ ተሳስታ እንደነበረ ማወቀች። ለካ ነገሩ የሆነው የተገላቢጦሽ ነውና ሆይጂን ለጂዮን ዓለምን የገለበጠችና ብሩህ ዓለምን ያሳየችን ሴት ወደ ህይወት የመታለች ብሎ እየነገራት ነበረ። ሙሂም በለቅሶ ታጅባ ወደ ሲኦልም ትመለሳለች። ከሁለት ሳምንት በኋላም ሂሮም ወደ ሲኦል መጥቶ ነበርና የሙሂን ስኬጁል እየጠየቀ ነበረ። ናይሚም ዛሬ ሙሂ ቀዝቀዝ ያለ የሙዚቃ ኮንሰርት ላይ እንደምትገኝም ታሳውቀዋለች። እሱም ለራሱ በሚያወራ መልኩ ምን እያደረገች ነው ብሎ ራሱን መጠየቅ ይጀምራል። በሌላ በኩል ሆይጂን ሰክሮ የነበረውን ወንድሙ ጁንስክን ከመጠጥ ቤት ይዞት ወደ ቤትም ይዞት ይመለሳል። ጁንስክም በደረሰበት የልብ ስብራት ህመሙን ኢንስታግራም ላይ ፎቶውን ለጥፎ ችግሩን ለመርሳት እየሞከረ ነበር። መጨረሻ ላይ ባደረገው ነገር ይጸጽታል። እሱም ሆይጂንን በዚህ መልኩ ንዴቴን እየተወጣ ነው ብሎ ቢነግረውም ሆይጂን ግን የተለየ መንገድ መጠቀም እንደሚችልም ነገረው። በሌላ በኩል ደግሞ የሙሂ ማናጀር ዮንጊዮን በተደጋጋሚ የሂሮ ማናጀር የሷን ስኬጁል እየጠየቀችው እንደሆነ ይነግራታል። ቀጠልም አድርጎ የዛለት አውሮፕላን ውስጥ ባንቺና በሂሮ መካከል የተፈጠረ ነገር አለ ብሎ ይጠይቃታል። እሷም ወይን ጠጥቼ ተኝቼ ነበር፣ ምንም የተፈጠረ ነገር የለም ብላ ትነግረዋለች። ታዲያ በዚህ መሃል ሙሂ ማናጀሯ ዮንጊዮን ለጊዜው ከሆይጂን ጋር አብሮ እንደሚኖርም ትሰማለች። በዚህም ግራ ትጋባለች።
እሱም ከሄደ በኋላ ዶራሚ በበረዶ ሉል ውስጥ ሆና ሙሂን በዝምታ ትመለከታት ነበር። ሙሂን በሐዘን ሆና ብቻዋን ተኝታ ቀኑን ታሳልፋለች። ታዲያ የዛኑ ምሽት ኮንሰርቱን የጋበዛቸው ጆንሱንግም ለራሱ ጊዜ እንደሚያስፈልገውና የተፈጠረውን ነገር ሙሉ ለሙሉ ለማጥራት ወደ ስፔን እየተጓዘ እንደሆነም ለሆይጂን ደውሎ ይነግረዋል። ለካ በሱና በጂዮን መካከል የተፈጠረው አለመግባባት መነሻው ራሱ ጆንሱንግ ነበረ። ለሰርጉ የሚያስፈልገው ነገር በምትጠይቀው ሰዓት እሱ ግን አንቺ እንደፈለግሽ እኔ ምንም ችግር የለብኝም ብሎ ለሰርጉ ያን ያህል ግድ እንደሌለው ማሳይቷት ነበር። እሷም ለምን እንደሆነ ስትጠይቀው ይሄንንም ማድርገው አንቺ ስለምትፈልጊ ብቻ ነው ብሎ ነበር መልስ የሰጣት። ታዲያ የመለያየታቸው ሚስጥር ይሄው ጉዳይ ነበረ። በኮንሰርቱ ላይም ሆይጂን የጣሊያኑን አምባሳደርም ያገኛቸዋል። እነሱም የነሱ አስተርጓሚ ባልታሰበ ምክንያት እንደቀረና እሱም ያስተርጓሚውን ቦታ ተክቶ እንዲያስተረጉምላቸው ይጠይቁታል። ሆይጂንም በሐሳባቸው ይስማማል። ሙሂም የሙዚቃ ኮንሰርቱ ላይ ተገኝታ እየተከታተለች ባለችበት ሰዓት ለጣሊያናዊው የኮንሰርት መሪ የሚያስተረጉመው ሆይጂን እንደሆነም ትመለከታለች። በሁኔታውም በጣም ትደነግጣለች። ኮንሰርቱም ካለቀ በኋላ ሙሂ የጣሊያኑን አምባሳደር እንድትተዋወቅ ይዘዋት ሄዳሉ። እሷም ሆይጂን እዛ የምታገኘው መስሏትም ወደዛው ታመራለች። የጠበቃት ግን ሌላ አስተርጓሚ ነበርና በሁኔታው በጣም ትናደዳለች። ሆይጂን ግን ሆን ብሎ ሙሂን ላለማግኘት የራሱን ጥረት እያደረገ ነበር። ይህንን የተረዱት ሚስተር ኪምም ሆን ብለው ሆይጂንን ያለበት ቦታ ሙሂ እንድሰማ ብለው የት እንዳለ ይጠይቁታል። እሷም ይሄን ከሰማሽ በኋላ ሚስተር ኪም ያሉበት ሊፍት ውስጥ ዘላ ትገባለች። ሚስተር ኪምም ይሄንን አጋጣሚ ተጠቅመው የሆይጂንን ችላ ማለት ወደ ጎን ትተው ለምን ከኛ ጋር እራት አትበይም ብለው ወደ ቤታቸው ይጋብዟታል። በቤት ውስጥ ያሉ ሙሂ ሆይጂንን ለማነጋገር ብትሞክርም እሱ ግን ፍቃደኛም አልነበረም። ባገኘው ሁሉ አጋጣሚ እየሸሻት ነበረ። ሙሂም በምግብ ምሳሌዎችን በመጠቀም እንደገና መሞከር ፈልጋለሁ ስትልም ፍላጎቷን በግልጽ ተነግሯለች። ቀጠልም አድርጋ በካናዳ ፏፏቴው ጋር ያሳለፉትን ጊዜ አስታውሳ እንድንመለስ ፈልጋለሁ ብላ በግልጽ ተነግሯለች። በሌላ በኩል ሂሮ ከተማውን እየተዘዋወረም እያየ ነበረ። በውስጥ ግን ሙሂ ትደውልልኛለች ብሎ በጣም እየጠበቀ ነበረ። ባለመደወሏም በጣም ቅር ይሰኛል። በሌላ በኩል ዮንጊዮን ኤዲቲንግ ክፍል ውስጥ እያለ ዳይሬክተሯና የስራ ባልደረቧ ጆንሱንግ ወደ ስፔን እንደተጓዘም ይሰማል። ቀጥሎም ሊወጣ ሲል በድንገት ጂዮን ከታክሲ ስትወርድ ይመለከታታል። እሷም ከናይት ክለብ እየተመለሰች ነበረ። ክራም ቁርጭምጭሚቷ ተጎርቶ ስለነበረ እሱም ያግዛታል። በዛውም የተለያዩ ወሬዎችንም እያወሩ ነበረ። በዚሁም አጋጣሚ ዮንጊዮን አጎቱ የኤዋይሲኦ እንደሆነም ይነግራታል። ይህን ሁሉ ከሰማሽ በኋላ ጂዮንም እኔን እንደወደድከኝ ያውቃለሁ ብላ ልትሄድ ስትል ቀድማ ትስመዋለች። ዮንጊዮንም ቀጥሎ እሱም ይስማታል። ከራቱ በኋላ ሚስተር ኪምና ሙሂ መጽሐፍ እየተቀያየሩ እንዳለ ሆይጁን ከዚህ በፊት መጽሐፍ ጽፎ እንደሚያቅም ይነግሯታል። ቀጠልም አድርገው ኢንስታግራም ላይ እየተከተላትም እንደሆነም ያሳውቋታል። ሆይጁንም ሚስተር ኪም ሊሸኛቸው ሲወጣ ሚስተር ኪም ለሆይጁን ለምን ሙሂን እያራቃት እንደሆነም ይጠይቁታል። እሱም እሷ የምታወራው ቋንቋ እኔን እየገባኝ አይደለም ብሎ መልስ ይሰጣቸዋል። የምታወራውና በድርጊት እያደረገች ያለችው ነገር ግራ እንዳጋባውም ይነግራቸዋል። እሳቸውም እሷ የምታወራውን ቋንቋ ሌላ አዲስ ቋንቋ ለመረዳት እንደምትሞክረው ተማረው ብለው አስተያየትም ይሰጡታል። ቤት ውስጥ ብቻዋን የቀረችው ሙሂም ወደ ፒያኖ ጠጋ ብላ ስትመለከት እሷና ሆይጂን ሲሰሙት የነበረውን ሙዚቃ በአልበም ተቀምጦም ታያዋለች። እሷም ሆይጂን በተደጋጋሚ ሲሰማው እንደነበረም ታስባለች። ሙሂም ሆይጂንን ተሰናብታ ለመሄድ ስትል ሆይጂን የሆነ ነገር እንደደበቀችም ተረዳ። ለካ ሙሂ አልበሙን ደብቃ ይዛው ልትሄድ ነበረ። እሱም በቀጥታ የገዛው ለሷ እንደሆነና እንድትወስደውም ይነግራታል። እሷም ስለ ስጦታዋ መስግና በቀጣይ ዮንጊዮን እሱ ጋር አብሮ ለመኖር ሲመጣ እንደሚገናኙ ነግራው ትሄዳለች። ሆይጂንም በሰማው ነገር ይደሰታል። በቀጣይ ሊያገኛትም እንደሆነም ያስባል። ሆይጂንም ወደ ውስጥ ገብቶ ሲመለከት ሙሂ ካርቶኑን ብቻ እንጂ ሲዲውን እንዳልወሰደችም ይረዳል። በዛው ፍጥነት ይደውልላትና እሷ ያለችበት ድረስ ሲዲውን ይዞላት እንደሚመጣም ይነግራታል። እሷም የቤቷን አድራሻም ትሰጠዋለች። ሙሂም በደስታ ውስጥ ሆና ሆይጂን እስኪደርስ ድረስ ውጪ ላይ እየጠበቀችው ነበር። በድንገት ግን ደስታዋ ወደ ሀዘን ይቀየራል። እሷ የቆመችበት ድረስ አጎትና አክስቷ መተው ወደ መኪናው እንድትገባ ያስገድዷታል። ሆይጂንም ከደረሰ በኋላ በተደጋጋሚ ቢደውልላትም ሙሂን ግን ማግኘት አልቻለም ነበር።